ሰላም አለይኩም ወራህመቱላሂ ወበረካቱ። ጀማ እንዴት ናችሁ? ከኔ ጋር አልሐምዱሊላህ። ዛሬ የምናፈልጋ ቀጣይ ክፍል ነው የአብዱላህና የአሚና ጋብቻ የሚለው ማለት ነው። አብዱል ሙጣሊብ ከሁሉም ልጆቻቸው አብልጦ የሚወዳቸው መልከ መልካሙ ቆንጆና የውብ ስብዕና ባለቤት የሆኑት ልጃቸው አብዱላህ ለአቅመ ትዳር በደረሱ ጊዜ አሚነት ቢንት ወህብ ቢን አብዱል መናፍ ቢን ዙህራ ቢን ኪናናህ የተባለችን ሴት ለሚስትነት አጩላቸው። አሚና በቁንጅናዋ፣ በትህትናዋ፣ በቅዱስነቷና በቁጥብነቷ የምትታወቅ ክብርት የቁረይሽ እንስት ስትሆን በዘር ክብርም ከየትኛውም እንስት የበለጠች ነበረች። አባቷ የበኑ ዙህራ ጎሳ አለቃ ነበር። አሚና ከአባቷ ወንድም ከአጎቷ ወህብ ቢን አብዱል መናፍ ጋር ስትኖር እያለች ነበር አብዱል ሙጣሊብ ልጃቸውን አብዱላህን ይዘው ልጃቸውን ለልጃችን ሊሉ ወደ እነ አሚና ቤት ያመሩት። የዚያኔ አብዱል ሙጣሊብ አሚናን ለልጃቸው አብዱላህን የወህብን ልጅ የሆነችውን ሐለት ቢንት ወህብን ደግሞ ለራሳቸው ጠይቀው እሽታን አገኙ። አብዱላህ ከታፈረና ከተከበረ ቤተሰብ መገኘታቸው የተላበሱት ታላቅ ስብዕና ናቸውና እንዲሁም በእርዱ ታሪካቸው የተንጸባረቀ ልዕልና ሁሉም በወቅቱ ስመ ገናና አድርጓቸው ነበርና ለሁሉም ልዩ ነበሩ። ነቢያችን አባት አብዱላህ ከግንባራቸው ላይ ደምቆ የሚስተዋለው ውበት ብርሃን ሌላ መለያቸው ነበር። ያ ብርሃን ደግሞ የአካላቸው ጽዳት፣ ውበትና ስብዕናቸው ሸጋነት እንደ ብርሃን ፈንጥቆ አብሪ፣ በብርሃናዊ መንገዳቸው ጽልመቱን አባራሪ ሆነው ለሚመጡት ነቢይ ሰለላሁ ዐለይሂ ወሰለም አባት የሆኑ ዘንድ የተመረጠላቸው ሚስጥር የሚያሳብቅ ነበር። አላሁ ሱብሓነሁ ወተዓላ ያንን ብርሃን ገና ላልተፈጠሩት ነቢይ መምጣትና ከማን እንደሚወለዱ ያመላክት ዘንድ ከአባታቸው አብዱላህ ግንባር ላይ በጉልህ አትመው ለዚያ ያን የተሸከሙትን ብርሃን መለኮታዊ እትም እንጂ ተለምዷዊ የወንድ ልጅ ውበት አልነበረም። ቀድሞውኑ ተወስኖ የተደረገ እንጂ አብዱላህ ገጽታቸውን መንከባከብ ያስገኙት አይደለም። ያንን የጣቢያ ኮከብ የመሰለ ነጸብራቅ ከአብዱላህ ግንባር ላይ ሰፍሮ የሚያዩት ሴቶች የብርሃኑ ባለቤትነትን ከእርሳቸው ለሚወለደው ልዩ ልጅነት ለመሆን እድል ለማግኘት ሲሉ አንስታዊ ይሉኝታቸውን አሽቀንጥረው በመጣል አፍ አውጥተው የጋብቻ ጥያቄ ያቀርቡላቸው ነበር። ነገር ግን አላህ ነገሩን ሁሉን በልጦ ለሚወለደው ውድ ልጅና የመጨረሻ ነቢይ ሰለላሁ ዐለይሂ ወሰለም እናት የመሆኑን ታላቅ ዕጣ ያጎናጸፈው ለአሚነቱ ለቆንጆና ውቢቷ ንጹሕና ቁጥቢቷ አሚና በመሆን አብዱላህ የሚያጎበድዱ እንስቶችን ትተው ክብርት አሚናን ስላገቡ የዛን ድንቅ ብርሃን ባለቤትም እሷ ብቻ ሆነች። ይህንኑ ጉዳይ በተመለከተ ኢብኑ ሰዓድ ጠበቃት ላይ ኢብኑ አባስ ረዲየላሁ ዐንሁ ዋቢ በማድረግ የሚከተለውን አስተላልፈዋል። አብዱል ሙጣሊብ አሚነቱ ቢንት ወህብ ለልጃቸው ለአብዱላህ ሊጠይቁት ዘንድ ሲሄዱ የአብዲ ዳር ጎሳ አባል በሆነች እንስት በኩል አለፉ። እንስቲቷ የወረቀት ኢብን ነውፈል እህት ሩቅያ ወይም ቁተይላ ነበረችና ይህች ሴት ከአብዱላህ ግንባር ላይ ደምቆ የሚስተዋለውን ልዩ ብርሃን ባየች ጊዜ የአግባኝ ጥያቄውን አቀረበች። ዳሩ ግን አብዱላህ አልተቀበሏትም እና አባታቸው የመረጡላቸውን አሚናን አገቡ። በሚመለሱ ጊዜ ያችኑ ሴት አገኟትና የቅድሙን ጥያቄዋን አሁን እንደሚቀበሏት ነገሯት። እርሷም
ምላሿ ግን ከእሩንታ ጋር እንዲህ ነበር። መረት ቢ ወበይነ አይነከ غرة من النور فرجعت أن أصبت منك وقد ذهبت به آمنة بنت وهب በማለት መለሰች ማለት ነው። መጀመሪያ በእኔ በኩል ስታልፍ በዓይኖቹ መካከል ደማቅ ብርሃን ስላየሁ ያን የኔን ለማድረግ ከመመኘት ነው ጋብቻ ጥያቄን ያቀረብኩልህ። አሁንማ አሚነቱ ቢንት ወህብ ወሰደችው እኮ በማለት መለሰ። ይህንን የመሰሉ ሌላ ክስተቶች ደግሞ ኢማሙል በይሐቂ ደላኢሉ ኑቡዋ ላይ የሚከተለውን አስፍረውታል። ከሸእም ጎሳ የሆነች አንዲት ቆንጆ ወጣት ሐጅ ወቅት ጠብቃ ጥሩና አቻ የሚሆን ባል ታፈላልግ ሳለች አብዱላህን አገኘቻቸው። እንዲያገባትም ጥያቄዋን ሰነዘረች። በወቅቱ አብዱላህ አሚናን አግብተው ነበር። እሳቸውን እንድትጠብቃቸው ነግረዋት ወደ ቤታቸው ተመለሱ። ከሚስታቸው አሚና ጋር ግንኙነት አደረጉና ነቢያችን ተረገዙ። ከዛም አብዱላህ ወደ ቆንጆዋ ወጣትን በመመለስ ሊያገቧት ፈቃደኛ መሆናቸውን ነገሯት። እርሷ ግን ማነህ ስትል ጠየቀቻቸው። ጠብቂኝ ያልኩሽ ሰው ነኝ ሲሉ መለሱላት። እሷም እንዲህ አለች፣ ላ ማአንተ ሁወ ወለአን ኩንተ ሁወ ለቀድ ረአይቱ በይነ አይነከ ኑራ ላ አርአሁ ልአን። አይ አንተማ ያ ሰው አይደለህም። ያ ሰው ከሆንክ ታዲያ በመጀመሪያ ሳገኝ በዓይኖቹ መካከል አይቼው የነበረው ብርሃን አሁን ላይ ለምን አላየሁም ስትል መለሰች። እውነት ነው። ከሁሉም እንስታቶች ተለይታ ለዛ ብርሃን የታጨችውና የታላቁ ነቢይ እናት እንድትሆን የተመረጠችው አሚና በመሆኗ ሌሎች ሴቶች ምንም እንኳን አብዱላህን አግብተው የዛ ዘር ብርሃን ባለቤት ለመሆን አጥብቀው ቢጠይቁና ቢመኙም አግባኝ ሲሉ የጋብቻ ጥያቄያቸውን ቢያቀርቡም ቅሉ ዕድለኛዋ አሚና ብቻ ሆናለች። ታዲያ የአብዱላህ ግንባር ላይ የታተመው ጥልቅና ድንቅ ብርሃን ታላቁን ነቢያት መቋጫ የሆኑት ነቢይ ሰለላሁ ዐለይሂ ወሰለም መምጣት የሚያበስር ልዩ ምልክት ነበር። አብዱላህ ላይ መታተሙ ደግሞ እሳቸው የዛ ታላቅ ነቢይ አባት መሆናቸውን ይጠቁማል። የነቢያችን ሰለላሁ ዐለይሂ ወሰለም ወላጆች አብዱላህና አሚና በዛ ርክሰትና ብልሽት በተንሰራፋበት ወቅት ከዘመኑ ቆሻሻ የጠራ እንደ እስላም ኒካህ ጥርት ያለ ህጋዊ ጋብቻ የመመስረት ጸጋን አላህ ለገሳቸው። ምክንያቱም እነዚህ ጥንዶች ለታላቅ ዓላማ የታጩ ነበሩና ይህን ዓላማ የሚያሳካ ደግሞ ከብልሹነትና ከርክስነት እጅጉን የጸዳ ሊሆን ይገባል። አብዱላህ ከአሚና ጋር ግንኙነት እንዳደረጉ እኛ ለዓለማቱ እዝነት ተደርገው የሚላኩት የኛ ፈንታና ህድያ የሆኑት የሰው ዘር ፈርጡ ምድርን ከረገጡ ፍጡራን ሁሉ ውብና ምርጡ ነቢያቶች መደምደሚያና የሹመቱ ጠቅላይ የእዝነትና የርህራሄ ባህር የሆኑት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተጸነሱ። አሚና ባረገዘች ጊዜ ከሙቀረብ መላኢካ እስከ ነቢይ ሙርሰሉ ዛፍ ሳይቀር ቅጠሉ በብስራት ተለዋወጡ። ምክንያቱም እናት አሚና የጸነሰችው የመላውን ጠቅላይ መሪ ነው። በዛሬው እዚህ ይበቃናል። ቀጣይ በአሚና እርግዝና የምንገናኝ ይሆናል። እዛው ድረስ መልካም